ከቤታችሁ ሆናችሁ 10,000 20,000 30,000 ዶላር እንዴት መስራት እንደምትችሉ እናሳያችሁ የሚሉ ሰዎች እየበዙ ነው ቲክቶክ ላይ እና ዛሬ እስቲ ስለዚህ ነገር አንዳንድ ነገሮች እናወራ ብለን ዲጂታል ማርኬቲንግ ነው። ዞር ባላችሁ ቁጥር ዲጂታል ማርኬቲንግ ከቤት ሆኜ እየሰራው ነው። ቁጭ ብላችኋል እንዴ እናንተ ምን ሆናችሁ ነው እንዴ? በ50 ብር እኮ መጀመር ትችላላችሁ፣ በ500 ብር መጀመር ትችላላችሁ የሚል ሰው በዛ እና ዲጂታል ማርኬቲንግ እንዴት ነው ነገር ወተን ዝም ብለን አፈሳፈስ የምናረግበት ሲቹዌሽን ነው ወይ ብለን አሰብንና ዲጂታል ማርኬቲንግን ባጭሩ ምንድነው ብለን ስናይ ሌላ ሳናንዛዛው በእኛ በመናቀው ነው። እንግዲህ ዲጂታል ማርኬተሮቹ ሌላ ነገር ሊኖራቸው ይችላል። ዲጂታል ማርኬቲንግ ማለት ዲጂታል ቴክኖሎጂዎችን ተጠቅሞ አንድን ፕሮዳክት ማስተዋወቅና ከስተመሮችን አምጥቶ ፐርቼስ እንዲያደርጉት ማድረግ ማለት ነው። ስለዚህ እኔ it doesn't have to be digital product መሆን የለበትም፣ ግን ኤኒቲንግ ሊሆን ይችላል። ለምሳሌ እኔ እዚህ ጋር ሱቅ ካለኝ ሽንኩርት እየሸጥኩኝ ከሆነ ያንን ሽንኩርት ዲጂታል ቴክኖሎጂዎችን ተጠቅሜ ኢሜል አድርጌ ለሰዎች ኢሜል ሊስት ያስፈልገኛል። ቴክስት ማድረግ ሶሻል ሚዲያ ላይ ቲክታክ ላይ ምናምን መጥቼ ለእናንተ አድቨርታይዝ አድርጌ እናንተ ሱቅ የመታችሁ እንድትገዙ ካደረኩኝ I used digital marketing ማለት ነው። The other thing is digital products የሚባሉት ነገሮች ናቸው። digital products ማለት they're not physical ወይም ደግሞ በአካልም ዝም ብሎ ቁሳቁስ ነው የሚባለው። እንደዚህ ያልሆኑ ነገሮች ግን ዲጂታሊ አቬይለብል የሚሆኑ ነገሮች ለምሳሌ ቴምፕሌት ይሆናል። ለምሳሌ በጀቲንግ ቴምፕሌት ሰርቼ ሊሆን ይችላል ለእናንተ ልሰጣችሁ፣ ዲዛይኖች ሰርቼ መሸጥ ይችላለሁ። እንደዚህ አይነት ነገር ዲጂታል ፕሮዳክቶች ኮርሶች ሊሆኑ ይችላሉ። ዌብሳይት ቴምፕሌቶች ሰርታችሁ ልሸጡ ይችላላችሁ። so that's digital products and you're using digital marketing ከስተመሮቻችሁ ሪች አውት የምታደርጉት ያው ዲጂታል ቴክኖሎጂዎችን ተጠቅማችሁ ነው ማለት ነው። እና አሁን እያየን ያለነው ምንድነው የተለያዩ 1 3 4 ፕሮዳክቶች አሉ። እነዚህ ፕሮዳክቶች ሄቪሊ በጣም እየታዩ ነው ዲጂታል ማርኬቲንግ በሚለው ስፔሲፊክሊ ሀበሻ የኛ ኢትዮጵያ ኮሚኒቲ ውስጥ ፊዳችን ላይ የሚመጡት ነገሮች ነው እያወራን ያለነው። እና እነዚህ ፕሮዳክቶች ምንድናቸው? አሁን እነዚህ 85% ፕሮፊት 90% ፕሮፊት ለእናንተ ማለት ነው። እንደውም ክርክሮቹ እንዳለ እነዚህ ኮመንት ሴክሽኖቹ ላይ ገብተህ እንዴ ተሳስተህ እንዳይሆን 10% ላንቺ 90% ለኦነሩ ምናምን ለካምፓኒው ምናምን ጅል ምናምን ብሎ ይጽፉላል። አንተ አልገባም እንደዚህ አይደለም ላይፍ ስታይሉ ምናምን ነገር ምንድነው እነዚህ ፕሮዳክቶች ብለን ስናይ ለምሳሌ ዲጂታል ዌልዝ አካዳሚ የሚባል አለ። ይሄ ምንድነው ኮርስ ነው። one thing you have to know ማወቅ ያለባችሁ ነገር አንድ ፕሮዳክት ስትሸጡ ያ ፕሮዳክት ለሚገዛው ሰውዬ ጠቃሚ ነው ወይ? አንብቦ ተረድቶት ላይፉን ሊቀይር ይችላል ወይም ደግሞ የቀን ውሎን ሊያስተካክልለት ይችላል፣ ብዙዎች ነገሮች ሰዓት ሊቀንስለት ይችላል የሚለውን ነገር ማየት ያስፈልጋል። ስለዚህ አሁን ምንድነው እየሆነ ያለው? ለምሳሌ as an example ነው ዲጂታል ዌልዝ አካዳሚ የሚባል ኮርስ አለ። ያ ኮርስ ምንድነው ስለ ዲጂታል ማርኬቲንግ ያስተምራል። ገብቷል? አይተዋል ይሄንን ነገር? I've seen it. ስለ ዲጂታል ማርኬቲንግ ያስተምራል። ወደ 30 40 ምናምን ሞጁሎች አሉት። እነዚህ የተለያዩ ቪዲዮዎች ኢን ዲቴል ገብቶ የሚያስረዳ ነገር ነው። ሶ ይሄንን ነገር ማን ሊጠቀምበት ይችላል? ስለ ዲጂታል ማርኬቲንግ ማወቅ የሚፈልግ ሰው ዲጂታል ማርኬቲንግ ተጠቅሞ ደግሞ የራሱን ፕሮዳክቶች እንደዚህ ያልኳችሁ ዲጂታል ፕሮዳክት ሊሆን ይችላል፣ ሱቁን ሊሆን ይችላል፣ whatever የራሱን ነገር ማስተዋወቅ የሚፈልግ ሰው እነዚህን ኮርሶች ተጠቅሞ አንብቦ ተረድቶ ራሱን ማሻሻል ይችላል። ግን ኤምፈሲሱ ወይም ደግሞ በጣም ባይለኛ ፑሽ እየተደረገ ያለው እሱ አይደለም። ምንድነው ዲጂታል ዌልዝ አካዳሚ ኮርስ ነው አይደለ? ሶ ያንን ኮርስ ስትገዙ you get the right to sell that product። ማለትም እኔ ካናኒ ያንን ኮርስ ስገዛ ወይ ደግሞ ሲሸጥልኝ ያንን ኮርስ አዙሬ ለሌላ ሰው መሸጥ ይችላል። ያንን ኮርስ አዙሬ ለሌላ ሰው ሲሸጥ $500 ሲሸጥ እኔ 400 ምናምን ዶላር ወደ እኔ ይቀራል ማለት ነው። ሶ 85% 90% የሚባለው እሱ ነው። እና ይሄ ፕሮዳክት ችግር ኖሮበት አይደለም። ይሄንን ማየት ይችላል። ዲጂታል ዌልዝ አካዳሚ የሚባለው ፕሮዳክት ሲጀመር በጣም ትልቅ ነው። it's not like በአንድ በሁለት ቀን በሳምንት ውስጥ ያንን ሁሉ ነገር የምትጨርሱት ነገር አይደለም። ውስጡ እንዴት ሌላ ዲጂታል ፕሮዳክት መርጣችሁ እንደምትፈልጉ እሱን እንዴት እንደምትሸጡ ብዙ ነገር ያስተምራችኋል። ግን ኤምፋሲሱ አሁን ለምሳሌ ኢትዮጵያዊ ኮሚኒቲ ውስጥ ኮንቴንት ክሬተር የሆነ ሰው መጥቶ ይሄንን ነገር ግዙ ሲላችሁ
ብዙ ጊዜ እያየን ያለነው ነገር ይሄንን ተጠቅማችሁ እናንተ የሆነ ፕሮዳክታችሁን ወደ ሌላ ነገር ትመርጣላችሁ ሳይሆን የሚሉት ይሄንን ግዙኝ ከኔ ከዛ እናንተም ይሄንን ትሸጣላችሁ። በቃ ይሄ ደግሞ በጣም ትልቅ ችግር ነው። ምንድነው በቃ ሻጭ ሆኖ እንዳላልቀ ምን ይሆናል መሰላችሁ? አሁን እኔ ከአናንያ ገዛለሁ፣ እኔ መጥቼ ለሆነ ሰው ሸጣለሁ፣ ያ ሰውዬ ደግሞ ሌላ ሰው ይሸጣል። የተሸጠው የተሸጠለት ሰውዬ ደግሞ ለሌላ ሰው ይሸጣል። ኢትስ ካይንድ ኦፍ ላይክ በቃ ሻጭ በሻጭ ሁሉም እየሸጠ ነው ይህንን ፕሮዳክት። ኢንፍሌሽን ይፈጥራሉ ራሳችን ሻሻቱ። እና ምንድን ነው ትልቁ ኢሹ ምንድን ነው እዚህ ላይ በቀል ዝም ብሎ ሲታይ ቀላል ይመስላል። ኦኬ አንተ ከኔ ገዝተህ መሸጥ ትችላለህ የሚለው ነገር ላይ ስንደርስ ግን ያ የሚገዛው ሰውዬ መሸጥ ይችላል፣ ግን ምን ያስፈልገዋል? እኔ ለምሳሌ ዛሬ 0 ፎሎወር ኖሮኝ ዲጂታል ዌልዝ አካዳሚን ገዛው። ከዛ በኋላ ኢዚሊ ክናይ ሜክ ገንዘብ ያወጣሁትን $500 ማግኘት እችላለሁ የሚለው ጥያቄ አለ። ለተሎንግ ላይክ 10,000 እና 20,000 ብር መስራቱን ተውት። ያወጣችሁትን $500 ማግኘት ትችላላችሁ የሚለው ነገር ላይ ስንመጣ አንደኛ ኦዲየንስ ያስፈልጋችኋል። የሚያያችሁ ሰው አለ ወይ? እናንተ ኦልሬዲ ፎሎወር አላችሁ ወይ? ሰም ሶሻል ሚዲያ ላይ ኦኬ፣ ሶሻል ሚዲያ አይኖራችሁም፣ ተውት እሱን። ኢሜል ሊስት አላችሁ ወይ? ማግኘት ትችላላችሁ ወይ? ታርጌት ኦዲየንሳችሁን ኢሜል ሊስት ማግኘት ትችላላችሁ ወይ? ያስ እሱን ማግኘት ትችላላችሁ፣ ግን ገንዘብ ያስወጣችኋል። ኖ ኮንትራዲክሽኑ ምን መሰለህ? አሁን እኮ ራይት እኮ ትክክል ነው የምትለው ነገር ግን ዲጂታል ዌልዝ አካዳሚ ራሱ እንዴት ይሄንን እንደምታገኝ ያስተምራል። ከፈለክ አለ እንደዚህ ነገሮች ሄደች እንዴት እንደምታገኙ how you can market your product faceless channel እንዴት ይሄን ሁሉ ነገር አለ። ግን ሰው ይሄን አያረግም። 90% የገዛው ሰው ይሄንን አያረግም። በስፔሻሊ የኛ ኮሚኒቲ ውስጥ አሁን እያየን ያለ ነው የገዛው ሰው ድጋሜ ዞሮ ለመሸጥ ነው። እንደውም ምንም ባይኖረው I would say ብዙ ሰው እያረጋ ያለው ለቤተሰቡ ምናምን እየሸጠ ነው። ጭራሽ this is what happens የምታስታውሱ ከሆነ ቲያንስ እንደዚሁ አይነት MLM ስኪም ነበር ኢትዮጵያ ውስጥ። ቴክኒካሊ ዲጂታል ዌልዝ አካዳሚ MLM አይደለም፣ it's right reseller የሚባል ነገር ነው። so they will give you right ለመሸጥ ያንን ፕሮዳክት ለእናንተ እንደራሳችሁ አድርጓችሁ ለመሸጥ ራይቱን ይሰጣችኋል 500 ብር ስከፍሉ። ኦኬ ሌላ ኤግዛምፕል ኸርባል ላይፍ MLM ነው። ኸርባል ላይፍ MLM አሁን ኸርባል ላይፍ ሌላም አንደኛ ኢትዮጵያ ኮሚኒቲ ውስጥ ሌላ እየተሸጠ ያለ ፕሮዳክት ቢኖር እሱ ነው። እና ምንድነው ይሄ ካምፓኒ ደግሞ እንደዚሁ they make supplements right supplement ያላቸው if you remember ቲያንስም supplement ነበራቸው። supplement እንደነበራቸው ግን ማንንም አያውቅም። ምን እንደሆኑ ራሱ ማንንም አያውቅም። መድኃኒት ነበር ይመስለኝ። exactly supplement ናቸው ግን okay anyways እነዚህ ሰዎች በ2016 ተከሰው ነበር። ለምን most of their income ብዙ የሚያስገቡት ገቢ ፕሮዳክቱን ከመሸጥ ሳይሆን የሚያስገቡት ሪክሩትመንት ፕሮሰሱ ነው most of their income እየመጣ የነበረው። ስለዚህ 2016 ላይ $200 ሚሊዮን ቅጣት ተቀጥተው ከዛ በኋላ ደግሞ ያለውን ጊዜ 80% ኢንካማቸው ከአክቹዋል ሴል ኦፍ ፕሮዳክት ከመሸጥ ፕሮዳክቱን ከሚሸጠው ገቢ እንደሚመጣ ማሳየት ተገደዋል። እንግዲህ እነዚህ ሁሉ ነገሮች ብዙ ጊዜ አይታወቁም እና ትንሽ እርምጃ ከተራመዱ ህገወጥ ይሆናሉ፣ ሌባ ያደርጓቸዋል። እስፔሻሊ MLMዎቹ እነዚህ መልቲ ሌቨል ማርኬቲንግ የሚባሉት ማለትም እነዚህ ምንድን ናቸው? ለምሳሌ እኔ አናንያን ሳስገባ የሆነ ኮሚሽን አገኛለሁ። መልቲ ሌቨል ማለት አናንያ በስሩ ደግሞ ሌሎች ሰዎች ሲያስገባ አናንያ ብቻ አይደለም የሚጠቀመው እኔም አገኛለሁ። ወደታች እንዲህ በወረደ ቁጥር ማለት ነው ሁሉም ሰው ምን ይሆናል? ፕሮዳክቱን መሸጥ ያቆምና ሰፕሊመንቱ ይቀርና ቫይታሚን ሲ እና ቫይታሚን ዲ ቀርቶ ሰው ነው የምታስገባው አንተ። ሁሉም ሰው ፕሮዳክቷን ይወስድና የገዛትን የሆነች ኮመዲኖ ውስጥ ወርውሯታል። ማንም እየተቀማረ ሰው እንዳለ ሰው ሌላ ለማምጣትና ከስሬ 30 ሰው ሰብስቤ ብሬን አገኛለሁ። እነዛ 30 ሰዎች ይሰበስባሉ፣ እሱ ደግሞ 30 ሰዎች ይሰበስባሉ እና the same thing is happening እና ፕሮዳክቶቹን we're not saying ፕሮዳክቶቹ ጥሩ አይደሉም፣ ፕሮዳክቶቹ አይሰሩም እያልን አይደለም። ግን እየገባንበት ያለው አካሄድ ምንድነው? ከፕሮዳክቱ የበለጠ ሪክሩትመንቱ ላይ ፎከስ እያደረግን ነው። እና ሰው ምንድነው የሚለው አሁን ኮሜንት ምናምን ገብቼ ሳይ አረ ሞክሬው ነው በትቼዋለሁ ወይ ተበልቼ ምናምን ይላል። ለምን
ስለማያዩት ነው። አሁን ለምሳሌ ዲጂታል ዌልዝ አካዳሚን ገዝተህ ያለምንም ፎሎወር ሳታነበው ኮርሱን እንዳልከው ኮሜዲን ውስጥ ወርውረህ ልሽጥ ብትል ማንም አይገዛ። ዲጂታል ኮሜዲን ውስጥ ጋይስ ኮርስ ነው ዲጂታል ኮሜዲን ውስጥ ዋናው ችግር ነው ታውቃለህ። እነዚህ ዲጂታል ዌልዝ አካዳሚ ምናምን ነገር ስትገዙ ሪተርን የሚባል ነገር የለም። ናን ሪፈንደብል ናቸው። 499 ብር ዋንስ ዩ ሂት ኮንፈርም ፐርቼስ ዳትስ ኢት። ያልተመቸኝም አልተስማማኝም ምናምን 7 ቀን ምናምን እንደ አዶቤ መልሳለሁ እንደ ሰብስክሪፕሽን ነው እና ይህንን ነገር ስታየው ጀስት ፎከስ ኦን ኢት ላይክ ዝም ብላችሁ ሁሉ ነገር ሰው እንደዚህ እየሰራው ነው ምናምን ሲል ዝም ብላችሁ አስቡት እናንተ እዚህ ጋር ባይ ዘ ዌይ በጣም ማመስገን የምንፈልገው 10,000 ፎሎወር ደርሰናል። ቴንክ ዩ ቬሪ ማች። እንግዲህ ያው እንቀጥላለን። ዲጂታል ማርኬቲንግ እናንተ ላይ አንሰራም፣ ግን ምንድነው አንድ ዕቃ ስትገዙ አንድ ፕሮዳክት ከዚህ ላይ ስትገዙ ማለት ነው ኦዲየንስ ከሌላችሁ it's nearly impossible to make money። ኦዲየንስ ያለው ሰው ግን ለምሳሌ 10,000 ፎሎወር ያለው ሰው 20,000 ፎሎወር ያለው ሰው $10,000 $20,000 ሰራው ሲል ዲጂታል ዌልዝ አካዳሚን ሲሸጥ $500 ከሸጠ ብዙ እኮ ሰው አያስፈልገው። 10x ነው በቃ። ሴትዮዋ ለሁለት ሰው ከሸጠች she's making $1,000 per month በ1,000 ብር በወር እያገኘች ነው። 10x ካረገችው 10x ነው 10,000 ብር እያገኘች ነው። it's easy like ግን እነዚህ የሚገዙት ሰዎች አንተም ይሄንን እያየሽ ከሆነ የምትገዙትን ነገር በደንብ ሪሰርች አድርጉ። እነዚህ ሰዎች ዝም ብለው ሲሉ ሪስፖንሲቢሊቲም የለባቸውም ለእናንተ። ቴክኒክሊ እኔ ኢትዮጵያዊ ስለሆኑ ኤምፈሲስ ስለማድረግ ነው እንጂ ሪስፖንሲቢሊቲም የለባቸውም። ይህንን ነገር በስርዓት ማስረዳት የሚገዛው ሰው ነው ሪስፖንሲቢሊቲ ያለበት አይደል? ዲኤም አርጉኝ ነው ለምንድን ነው ግልጽ ማን ነው? ለምሳሌ መልቲ ሌቭል ማርኬቲንግ ከሆነ እኔ አንተን ሳስገባ አይገረ ኮሚሽን 50 ብር ትከፍላለህ፣ ዌብሳይት ይሰራልሃል። ከዛ በኋላ ሌላ ሰው ደግሞ ስታስገባ አንተ 25 ብር ታገኛለህ፣ እኔ ደግሞ የሆነ ኮሚሽን አገኛለሁ የሚለውን ነገር ኦፕንሊ መናገር ያስፈልጋል። ሌላው ነገር እነዚህ አሁን ሊቭ ጉድ ሄርባል ላይፍ ምናምን የሚባሉት ፕሮዳክቶቹ ጥሩ አይደሉም እያልን አይደለም። ለምሳሌ ሰፕሊመንት መውሰድ የምትፈልጉ ሰዎች ካላችሁ ይሄ might be a good option for you because supplements are very expensive። አሁን እንደምናየው አሜሪካ ውስጥ ሰፕሊመንቶች ለመግዛት እነዚህ መልቲቫይታሚን ምናምን የሚሉትን ነገር ለመግዛት አሁን ሊቭ ጉድ ለምሳሌ 9 ብር ትከፍላላችሁ። ከዛ በኋላ ሰፕሊመንት በየወሩ ስትገዙ በርካሽ በሆልሴል ዋጋ ነው የሚሸጡላችሁ። አንተ ሰፕሊመንት ስለምትወድ ነው። እኔ ሰፕሊመንት እንደውም አያስፈልግም፣ እንጀራችሁን ዝም ብላችሁ ብሎ እና ኦቨርኦል አይ ቲንክ ትራንስፓረንት መሆን ያስፈልጋል። ዝም ብሎ እንደዚህ ከኔ ኮርስ ስትገዙ ወይ ደግሞ ከኔ ይህንን ፕሮዳክት ወይም ሳይን አፕ ስታደርጉ እንደዚህ እናደርጋለን ለስ ግሮ ቱጌዘር ማርኬቲንግ ምናምን ኢትስ አ ጉድ አይዲያ በት አይ ቲንክ ግልጽ ሆኖ መነጋገሩ ኢትስ ኔሰሰሪ። እንደውም ይኸውልህ ኤግዛምፕል አሁን አንድ ያየኋት ኢንፍሉዌንሰር ስትናገር ራሱ እየሸጥኩኝ ነው 10,000 እያገኘሁ ነው። that's the hook, that's how they get you። ምን እየሸጡ እንደሆነ ምን እንደሚያደርግ ምናምን ነገር አንድም ቪዲዮ በብዛት ኤክስፕሌን ይሄ ፕሮዳክቴ ነው እናንተ ስትገዙት እኔም አገኛለሁ ምናምን ብዙ ጊዜ አይሉ። ኤምፈሲሱ ያለው ሁል ጊዜ ይሄን ያክል ብር እያገኘሁ ነው እናንተም ማግኘት ትችላላችሁ ነው። ከዛ በቃ አንዴ ሁክ ያደርገዋል። ከዛ በኋላ አንተም ሄደህ ትገዛለህ። አንተም ኦልሬዲ ገብተህበታል። ሌላ ሰው ጋር ሄደህ መሸጥ አለብህ። ለእናትህ ሄደህ ያው እንግዲህ ማማ እንግዲህ እና በቃ ዝም ብለው እንዳልከው ኮሜዲና ውስጥ ሰፕሊመንቱን አስቀምጠ ከዛ በኋላ ሌላ ሰው ለመሸጥ ነው የሚሄደው። እና እስቲ ይህንን እናንተ ምን ታስባላችሁ? እነዚህ ዲጂታል ማርኬቲንግ እየተባለ ከረንትሊ በጣም እየተናፈሰ ያለው ነገር እንዴት ነው? ዲጂታል ማርኬቲንግ ጥሩ አይደለም፣ ዲጂታል ማርኬቲንግ ላይ አይሰራም እያልን አይደለም። ብዙ ብር የሚያገኙ ሰዎች አሉ፣ thousands of dollars። yes ዲጂታል ማርኬቲንግ በጣም ጥሩ ኤግዛምፕል ሊሆን የሚችለው በእኛ ኮሚኒቲ ውስጥ እያዩ ያለሁት ቲክታክ ሻፕ ላይ ፕሮሞት የሚያደርጉ ሰዎች I would like to appreciate በጣም ኢንከሬጅ ላደርጋቸው ፈልጋለሁ። no I mean no legally they're doing it. This is not some scheme like ሁሉም ሰው ተነስቶ ሄዶ መግዛት። I understand what you say. truly digital marketing ይገባኛል የምትለው ግን ቅራቅንቦም እያስፋፋችሁ ነው። እና
ዲጂታል ማርኬቲንግ ጥሩ አይደለም ማለት ሳይሆን ይህንን አስ ኤግዛምፕል ልሰጥ የፈለግኩት ዲጂታል ማርኬቲንግ ፒውርሊ ላይክ ዲጂታል ማርኬቲንግ ብላችሁ የምታዩት ነገር አሁን ቲክታክ ሻፕ ላይ ብዙ ሰዎች ብዙ የኛ ኮሚኒቲ ሰዎች እየሸጡ ነው። this is perfect ዲጂታል ማርኬቲንግ ማለት ልክ እንደዚህ አይነት ነገሮችን ፕሮሞት ማድረግ ሶሻል ሚዲያ ተጠቅመን ኢሜል፣ ቴክስት፣ ዲጂታል የሆኑ ነገሮች ተጠቅመን ፕሮሞት ማድረግ እና ገንዘብ ማግኘት ነው። አሚን ያኛውም ይሰራል ግን ያው እሱንም ለእናንተ ዲሳይድ እንድታደርጉት እንተውላችሁ። ያው ኤኒዌይስ ይህን ፕሮዳክት ሁልጊዜ ስታዩት ይጠቅመኛል ለእኔ ፕሮዳክት ጥሩ ነው ወይስ ሪክሩትመንት ፕሮሰሱን ነው እየሸጡልኝ ያለውን የሚለውን ነገር አገናዝባችሁ ግቡ ለማለት ነው። Thank you guys for watching. ይህን ይመስላል። እናመሰግናለን። Thank you for the 10K። እንግዲህ አሁን ደግሞ 20K ላይ ደግሞ ስንደርስ እንገናኛለን። ዲጂታል ማርኬቲንግ ደግሞ ሌላ ነገር እንሰራለን። ይመቻችሁ።